ፍቅር ምን መሰለሽ? ፍቅር ምን መሰለሽ? በዚህ በኔና አንቺ ልበቢስ ዘመን ላይ ልብ ያላሉ ብዙ ልቦች የመሰላቸውን ምስል እየሳሉ ከእውነታቸው በላይ ለእውነት እየማሉ ፍቅር እኮ ማለት እንዲህ ነው እያሉ ይሄ ነው እያሉ ያወሩትን አይነት እንዳይመስልሽ። ፍቅር ማለት ለእሷ መስዋዕትነት እሱ የሚሰዋበት፣ ለእሱ ታማኝነት እንደ ሻማ ክብር እሷ የምትቀልጥበት። የብዙሃኑ መልስ ከዚህ ሐሳብ አያልፍም። አለፈ ቢባልም የሐሳቡ ጥገት የእምነቱ መቋጫ ዞሮ ተመልሶ ከዚህ መልስ አይዘልም። እኔ ግን ልንገርሽ ፍቅር ምን መሰለሽ? ልብ ያላሉ ልቦች በፈቱት ምስጢር ውስጥ ትርጉም ልኩን ስቷል። በመሰላቸው ልክ ምስል ተበላሽቷል። ይሄ ማለት ደግሞ በእምነታቸው ውስጥ እውነታቸው ሞተዋል። በዚህ በኔና አንቺ ልበቢስ ዘመን ላይ ፍቅር ምን መሰለሽ? የምናምነውን ያህል አለመኖር ሲሆን እውነታችን ደግሞ ባመንነው መጠን ልክ መኖር መናፈቅ ነው። እናም ፍቅር ማለት የማይኖር እምነት፣ የሚናፈቅ እውነት። ፍቅር ግን ምንድነው? አሁንም ጥያቄሽ ይሄ ነው የሚሆነው። ፍቅር ምን መሰለሽ? ማፍቀርን አይደለም፣ በመፈቀር ውስጥም ትርጓሜው የለም። በዚህ በኔና አንቺ ልበቢስ ዘመን ላይ በወንዳዊ ድምር፣ በሴታዊ ስሌት፣ በሂሳብ ስር መስጠት የማይገኝ ውጤት። ለአብዛህ ያሉት እንደው የሚካፈል ነገር ሊቀንሱት ሲሉ ዞሮ የሚደመር ግራ መጋባቱ መስማማት ሲመስለን የመግባባት ቀን ላይ ለእውነት የሚያቀለል ምነው እስክንል ድረስ የትም የሚጥለን። ፍቅር ምን መሰለሽ? የትም የመጣሉ እውነቱ ሲከብድሽ ባዘንን ክታርጎ የሚያንገዳግድሽ የሚያወላግድሽ ትካዜ ያዝሙሽ ፊትሽ በእንባ ሲርስ በቀን ድምር ዛሬ የትላንትን ፍቅር አካፍሎ የሚቀንስ። እስኪ ምን ነበረ አባስቶ ቢቀንስ አሁን እስኪ መስል ትዝታን ቢያስታውስ ከተቀናሽ ፍቅር ላይም ተካፍሎ ከሚደርስ የሚሻል ይመስላል ፈገግ የሚያሰኝን ትዝታ ለመግዛት ለዛሬ መቀነስ ትላንትን ማባዛት። ከተቀናሽ ፍቅር ላይም ተካፍሎ ከሚደርስ የሚሻል ይመስላል ፈገግ የሚያሰኝን ትዝታ ለመግዛት ለዛሬ መቀነስ ትላንትን ማባዛት። ፍቅር በቃ ይህ ነው። ፀሐይ ፈገግታሽን ሊያጨልም ሲነጥቅሽ ፍቅር ግን ምንድነው ብሎ የሚያስጠይቅሽ። ፍቅር ምን መሰለሽ? የእፎይታሽን ዋሻ በጩኸቱ ባርኮ ሲያሳጣሽ መድረሻ ሁለተኛ ፍቅር ልቤን ድንጋይ አርገው የሚል ጸሎት አይሉት መሪር ጩኸትሽን በቃል ሳታበስሪ ከራስ ጋር ምክርሽ ስር ድንጋይ የመሆንን ረቂቁን ጥበብ ለልብሽ ሳትመክሪ ሁለተኛ ይዞሽ በጭንቅሽ ላይ ስቆ ደሞ መያዝሽን ለሶስተኛሽ ለቆ ለአራተኛም ፍቅርሽ ሁለተኛ ፍቅር ምናምንን አይነት ገለባ መፈክር አሲዞሽ ሊፎክር ለልብሽ የማይቀር። ፍቅር ምን መሰለሽ? በመፋቀር ልማድ አንገት የሚያስደፋ አንቱ መባል ሲተርፍ በመለያየት ጥግ ባዶ ቀጥ ታቅፎ በመሃል ላይ ብክነት ሙሉ ዘመን መስለፍ። ፍቅር ግን ምንድነው? ዋይደል ጥያቄሽ? በቃ ጥያቄ ነው። አሁንም መላልሶ መጠየቅ ያወቁትን ያህል እጥፍ አለማወቅ። በዚህ በኔና አንቺ ልበቢስ ዘመን ላይ ፍቅር ምን መሰለሽ? የምናምነውን ያህል አለመኖር ሲሆን እውነታችን ደግሞ ባመንነው መጠን ልክ መኖር መናፈቅ ነው። እናም ፍቅር ማለት የማይኖር እምነት፣ የሚናፈቅ እውነት። ይሄውልሽ ፍቅር ምን መሰለሽ እያልኩ የነገርኩሽ የእስካሁኑን ትርጉም ከንቱ ፍልስፍና ያልሽው ይመስለኛል። እውነት ነው ያሰኛል። ግና ከዚህ በታች ለዚህ ግጥም መዝጊያ የምነግርሽ እውነት ከንቱ ፍልስፍና ከሆነ እምነት ውስጥ እንደምን ይገኛል? ፍቅር ምን መሰለሽ? ከፈጣሪው ዕውቀት መሃል የታመቀ ከመፈጠር ዕውቀት በላይ የመጠቀ። ይሄውልሽ አኩ ፍቅር ፍቺው የፈተነን እኔና አንቺ መፈጠር ነን።
ፍቅር ግን ምንድነው? አሁንም ብለሻል። በዚህ ጥያቄሽ ስር መልሱን ጠይቀሻል። ፍቅር ምን መሰለሽ? ያልገባሽን ያህል አለመረዳት ነው። በቃ ጥያቄ ነው። አሁንም መላልሶ መጠየቅ፣ ያወቁትን ያህል እጥፍ አለማወቅ። በቃ ጥያቄ ነው። ይገርምሻል፣ መልሱ ራሱ ጥያቄው ነው።